ታሪክ ብዙ ጀግኖችን መዝግቧል። ነገር ግን በአውሮፓ እምብርት በፋሽስት ጣሊያን ምድር ላይ ሆኖ የጠላትን ሰራዊት ያስጨነቀ የነጭ የበላይነትን የሰበረና የኢትዮጵያን ሰንደቅ ዓላማ በሮማ አደባባይ ያውለበለበ አንድ ጥቁር አንበሳ አለ። ስሙ አብዲሳ አጋ ይባላል። ብዙዎቻችን ስለ ሁለተኛው የዓለም ጦርነት ስናስብ የአውሮፓና የአሜሪካ ጀነራሎች ብቻ ይታዩን ይሆናል። ነገር ግን በዚያ አስፈሪ ዘመን ዓለም በናዚና በፋሽስት ጨለማ ተውጣ በነበረችበት ወቅት አንድ ኢትዮጵያዊ ወጣት የታሪክን አቅጣጫ ቀይሯል። ዛሬ የዚህን ድንቅ ጀግና እውነተኛ ታሪክ እንተርክላችኋለን። አብዲሳ አጋ የተወለደው በወለጋ ጠቅላይ ግዛት ልዩ ስሙ ነጆ በተባለ ስፍራ በ1912 ዓ.ም አካባቢ ነው። ገና በወጣትነቱ አገሩ ኢትዮጵያ በጣሊያን ወራሪ ኃይል ስትጠቃ ዝም ብሎ ማየት አልቻለም። በ14 ዓመቱ የክብር ዘበኛ ጦርን ተቀላቀለ። ጣሊያን በ1928 ዓ.ም ኢትዮጵያን በግፍ ስትወር አብዲሳ ከአርበኞች ጋር በመሆን ጫካ ገባ። ጥቁር አንበሳ የተሰኘውን የአርበኞች ቡድን ተቀላቅሎ ጠላትን በየጫካው መርዶ ይነግረው ጀመር። ነገር ግን በ1929 ዓ.ም በአዲስ አበባ በተደረገው የታላቁ ሰማዕት አብርሃም ደቦጭና ሞገስ አስገዶም የግድያ ሙከራ ማግስት አብዲሳ በጣሊያን ወታደሮች ተያዘ። በወቅቱ ጣሊያኖች አደገኛ ያሉትን አርበኞች ወደ አገራቸው ወስደው ለማሰር ወሰኑ። አብዲሳም በሰንሰለት ታስሮ በባህር ተሻግሮ ወደ ሲሲሊ ደሴት ካምፖ 65 ወደ ተባለው አስፈሪ እስር ቤት ተወሰደ። አብዲሳ በጣሊያን ካምፖ 65 እስር ቤት ሲገባ ሁኔታው እጅግ አስከፊ ነበር። ብርድ፣ ረሃብና የጠላት ወታደሮች ማሰቃየት የየዕለቱ ተግባር ነበር። ጣሊያኖች አብዲሳን የባሪያ ልጅ እያሉ ሊያጣጥሉት ቢሞክሩም እርሱ ግን በኩራት ቀና ብሎ ይታያቸው ነበር። ከጁልዮ ጋር ሲመካከሩ እዚህ መሞት የለብንም፣ አገራችንን ነፃ ለማውጣት መኖር አለብን ይሉ ነበር። አብዲሳ በእስር ቤቱ ውስጥ የነበሩ ሌሎች እስረኞችን ሞራል በመገንባት የታወቀ ነበር። እኛ ምርኮኞች አይደለንም፣ እኛ በጠላት ምድር ላይ ያለን ወታደሮች ነን እያለ ያስተምራቸው ነበር። ይህ የአመራር ብቃት ነው በኋላ ላይ ለሚያቋቁመው ጦር መሰረት የሆነው። በሲሲሊ እስር ቤት ውስጥ ሆኖ አብዲሳ አንድ ነገር ብቻ ያስብ ነበር፣ ነፃነት። እዚያ እስር ቤት ውስጥ ጁልዮ ከተባለ ዩጎዝላቪያዊ ምርኮኛ ጋር ተገናኘ። ሁለቱም አንድ አይነት ህልም ነበራቸው። አንድ ምሽት አብዲሳና ጁልዮ በአስደናቂ ብልሃት ከእስር ቤቱ አመለጡ። ነገር ግን ማምለጥ ብቻውን በቂ አልነበረም። አብዲሳ ለምን በጠላት ምድር ላይ ሆነን ጠላትን አንመታም የሚል ሀሳብ አቀረበ። በጫካ ውስጥ መደበቂያቸውን አደረጉ። አብዲሳ የሚገርም የመሪነት ብቃት ነበረው። ከተለያዩ ሀገራት አመልጠው የመጡ ምርኮኞችን በማሰባሰብ ዓለም አቀፍ የሽምቅ ተዋጊ ጦር ሜጀር አብዲሳ አጋ ፓርቲሺያን ፎርስ መሰረተ። በዚያ ጦር ውስጥ አሜሪካውያን፣ እንግሊዞች፣ ፈረንሳውያን እና ዩጎዝላቪያን ነበሩ። መሪያቸው ግን አንድ ነው፣ ኢትዮጵያዊው አብዲሳ አጋ። ይህ ጦር የጣሊያንን ወታደራዊ ካምፖች እያጠቃ ስንቅና ትጥቅ መዝረፍ ጀመረ። አብዲሳ አጋ በጦርነት ጥበቡ እጅግ የሚፈራ ሆነ። ጣሊያኖች ጥቁሩ ሰይጣን የሚል ስም አወጡለት። አንድ ቀን አብዲሳ ብቻውን ሆኖ አንድን የጣሊያን ወታደራዊ ካምፕ ጥሶ በመግባት የጦር መኮንኖችን ማርኮና ትጥቅ ዘርፎ የወጣበት ታሪክ ዛሬም ድረስ በአውሮፓ የታሪክ ድርሳናት ይነገራል። ሁለተኛ የዓለም ጦርነት ወደ ማብቂያው ሲቃረብ አብዲሳ አጋ ጦሩ ከህብረት ኃይሎች ጋር ተቀላቀሉ። ሮም ከተማ ነፃ በወጣችበት ቀን አብዲሳ አጋ የኢትዮጵያን ሰንደቅ ዓላማ ይዞ በክብር በሮማ አደባባይ ሲዘምት መላው አውሮፓ በአድናቆት ተመለከተው። የኢትዮጵያ ባንዲራ በጠላት ሀገር ሰማይ ላይ ከፍ ብሎ ሲውለበለብ ማየት ለአብዲሳ ትልቁ ድሉ ነበር። አብዲሳ አጋ የፈጠረው ጦር ፓርቲዛን ይባል እንጂ አሰራሩ ግን ፍጹም ኢትዮጵያዊ የአርበኝነት ስልት ነበር። በጣሊያን ተራራዎች ላይ ሆነው መተንኮስና መሰወር ሂት ኤንድ ራን ስልትን ይጠቀሙ ነበር። አንድ ጊዜ የጣሊያን ጦር አብዲሳን ለመያዝ ትልቅ ዘመቻ ከፈተ።
አብዲሳ ግን የጠላትን ልብስ ለብሶ የጠላትን መኪና ነድቶ ወደ ዋናው ካምፕ በመግባት ከፍተኛ መኮንኖችን በሽጉጥ አስፈራርቶ ማረካቸው። ይህ ድፍረት በአውሮፓውያን ዘንድ የማይታመን አንቢሊቨብል ተባለ። አብዲሳ በጦርነቱ ወቅት ከ12 በላይ ታላላቅ ከተሞችን ነፃ በማውጣት ረገድ ቁልፍ ሚና ተጫውቷል። እንግሊዞች ይህ ሰው የሰው ዘር አይደለም ጥቁር መብረቅ ነው እስኪሉ ድረስ ተደነቁ። ጦርነቱ ሲያበቃ እንግሊዝ፣ አሜሪካና ፈረንሳይ የአብዲሳን ጀግንነት አይተው በእኛ ሰራዊት ውስጥ ከፍተኛ ማዕረግ ተሰጥቶ እዚሁ ቅር የሚል ግብዣ ያቀረቡለት። አብዲሳ ግን እንዲህ ሲል መለሰላቸው። እኔ የኢትዮጵያ ልጅ ነኝ፣ አገሬን ማገልገል እፈልጋለሁ። ወደ አገሩ ሲመለስ ንጉሡ በታላቅ ክብር ተቀበሉት። ይሁን እንጂ በአውሮፓ እንደ ስም አጠራሩ በአገሩ ውስጥ ተገቢውን ቦታ አላገኝም የሚሉ የታሪክ ምሁራን አሉ። በወቅቱ የነበሩ አንዳንድ ባለሥልጣናት ይህ ሰው በአውሮፓ የገነባው ዝና ለእኛ ስጋት ይሆናል በሚል ምቀኝነት እንዲገለል አድርገውት ነበር። ቢሆንም ግን አብዲሳ በኢትዮጵያ ጦር ሰራዊት ውስጥ በሻለቅነት ማዕረግ እስከ 1960ዎቹ አጋማሽ ድረስ አገልግሏል። ይህ ታላቅ ጀግና በ1969 ዓ.ም አካባቢ ከዚህ ዓለም በሞት ተለየ። በ1936 ዓ.ም አብዲሳ ወደ አዲስ አበባ ሲመለስ መላው ሕዝብ አደባባይ ወጥቶ ተቀበለው። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ አብዲሳን በቤተ መንግሥት ተቀብለው ሲያነጋግሩት አብዲሳ የያዛቸውን በርካታ የውጭ ሀገር ሜዳሊያዎች ደረቱ ላይ አድርጎ ነበር። ይሁን እንጂ በወቅቱ የነበሩት መኳንንት አብዲሳን በክፋት ማየት ጀመሩ። ይህ ሰው በነጮች ዘንድ እንዲህ የሚከበር ከሆነ የእኛን ስልጣን ይነጥቀናል የሚል ስጋት አደረባቸው። በዚህም ምክንያት አብዲሳን ከዋናው የጦር ሰራዊት አርቀው ወደ ሩቅ ክፍለ ሀገራት እንዲሄድና እዚያ እንዲያገለግል ተደረገ። ጀግናው አብዲሳ ግን ቅሬታ አልገባውም። አገሬን በየትኛውም ቦታ ሆኜ ያገለግላለሁ በማለት በትህትና ተቀበለ። አብዲሳ አጋ ከታሪክ ገጾች በላይ የሆነ ሰው ነው። እርሱ የጥቁር ሕዝቦች ኩራት፣ የኢትዮጵያዊነት ተምሳሌትና የዓለም አቀፍ ጀግንነት ምልክት ነው። ዛሬ ታሪኩን ስናስታውስ የአንድ ሰው ጽናትና አገር ፍቅር ምን ያህል ርቀት ሊደርስ እንደሚችል እንረዳለን። አብዲሳ አጋ የሮም ፈርጥ፣ የኢትዮጵያ አንበሳ ሆኖ ለዘላለም ይኖራል። ይህም ቪዲዮ ስለተመለከታችሁ እናመሰግናለን። የጀግናው አብዲሳ አጋ ታሪክ ለሌሎችም እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው የትኛውን ጀግና ታሪክ እንድንሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልን።